ለልደትሽ ምስጋና ይገባል። ለዓለም መዳን ምክንያት ተወልደሻል። ልደትሽም ለእኛ ልደት ነው። አንቺ እኮ ነው ፀሐይ ያገኘነው። አንቺ እኮ ነው ፀሐይ ያገኘነው። ጌታ ወደ ባህር ማዶ ተሻግሮ ጌርጌሴኖን በሚባለው በመቃብር ስፍራ ሊያልፍ ከታንኳይቱ ወጣ። በዚያ በመቃብር ስፍራ አጋንንት የሰለጠነበት እርኩስ መንፈስ የሚያሰቃየው የአካባቢው ሕዝብ የሚፈራው አንድ በሽተኛ ሰው ነበር። ሰንሰለቱን ይበጣጥሳል፣ የታሰረበትን እግረ ብረት ይሰባብራል። ሊያሸንፈው የሚችል ሰው አልነበረም። በዚያ ጨለማ መቃብር ሌሊትና ቀን ይጮኻል። ማንም ሰው ደፍሮ በአካባቢው አያልፍም ነበር። ድንጋይ ይዞ ሰዎችን እያባረረ ይገላል። ሰውነቱን በድንጋይ እያደማ ያቆስላል። ጌታችን ኢየሱስ ክርስቶስ በዚያ ሲያልፍ ከመቃብር ወጥቶ ተገናኘው። የተከተሉት ሐዋርያት ፈርተው በሩቅ ቆሙ። የአጋንንት ያደረበት ሰው ጌታችን ኢየሱስ ክርስቶስን ባየው ጊዜ ተንቀጠቀጠ፣ ሰገደለት። አጋንንቱ እየጮኸ የልዑል እግዚአብሔር ልጅ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ እያለ ተማጸነው። ጌታችን ኢየሱስ ክርስቶስም ስምህ ማን ነው ብሎ ጠየቀው። በዚያ ሰው ላይ ያደሩ ብዙ አጋንንት ነበሩና ስሜ ሌጊዮን ነው አለ። ሌጊዮን ማለት ጭፍራ ማለት ነው። ጌታ ኢየሱስ ክርስቶስ እነዚያ ርኩስ መናፍስት ከዚህ ሰው እንዲወጡ አዘዛቸው። አጋንንቱ ግን ከሀገር ውጭ እንዳይሰዳቸው አጥብቀው ለመኑት። በተራራ ጥግ ብዙ የሪያ መንጋ ተሰማርቶ ነበርና ወደ ሪያዎቹ እንግባ ብለው ተማጸኑት። ፈቀደላቸው። አጋንንቱ ከሰውየው ላይ እየወጡ ወደ ሪያዎቹ ገቡ። ያ ሰው ወደ ሰውነቱ ተመለሰ። አጋንንት አድረውበት ከሰው በታች አድርገውት በመቃብር ያኖሩት ነበር። ጌታችን ኢየሱስ ክርስቶስ አጋንንቱን አውጥቶለት ሕይወቱን ሰጠው። ጌታ ሆይ ከአንተ ጋር ልኑር ብሎ ለመነው። ወደ ቤትህ ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ንገር ብሎ አሰናበተው። ጌታችን ኢየሱስ ክርስቶስ ታላቅ ነገርን እንዳደረገለት በከተማው ሁሉ እየሰበከ ሄደ። አስራ 12 ዓመት ደም ሲፈሳት